እሺ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንግዲህ ዛሬ አጠገቤ አንድ እናትና አንድ እህት አብረውኛሉ። ምናልባት ከዚህ ቀደም ለአዲስ ዓመት ዋዜማ ባደረግነው በደጉ ሳምራዊ አገልግሎታችን ዕለት ፕሮግራማችንን ጨርሰን ጠርተን የነበረውን በዕለቱ ወደ 100 ሰዎች አስተናግደን ከጨረሰን በኋላ በር ላይ ቆመው የተወሰኑ እናቶች ሲያለቅሱ ያው ትርፍ ለ10 ሰው ገዝተን ስለነበረ አስገብተን አስተናግደን ነበር። ከነዛ መካከል በጣም ቪዲዮአቸው ሶሻል ሚዲያ ላይ ቫይራል የወጣው የነዚህ የሁለት የተወደዱ እናቶቻችን ቪዲዮ ነበር እና በዛን ጊዜ ያንን ቪዲዮ ሚዲያ ላይ ለቅቄው ስፔሻሊ እናታችን በጣም እያለቀሱ ነበርና ሁለት ከኛ ጋር አብረው የሚያገለግሉ ውጭ ሀገር የሚኖሩ እህቶች ለእናታችን እባክህ ለቤት ኪራይ እንኳን ቢሆናቸው ብለው አንደኛው 4000 ብር አንደኛው 8000 ብር ሰጥተውኝ 12000 ብር እኔ ጋር ነበራቸው። ከዛ በኋላ ግን እናታችንን ማግኘት አልቻልኩም ነበር። ላለፉት 3 ወራት በጣም ስንፈልጋቸው ነበረ። ታማው ሆስፒታል ገብተው እንደነበር አረጋገጥን። መጨረሻ ላይ እህታችንን አግኝተናት እሷ ካሉበት ይዛቸው ዛሬ እኛ ጋር መተዋልና ዛሬ ደግሞ ያን 12000 ብር እኔም ደግሞ ላዩ ላይ 8000 ብር ጨምሬበት 20000 ብር ለእናታችን እንሰጣቸዋለን። እንዲሁም ደግሞ እህታችንም በእለቱ እዚህ ቦታ ነበረች። ለሷም ደግሞ 5000 ብር እሰጣታለሁ። ከዛ በተጨማሪ እዚህ ጋር ለእህታችን ያው ለልጇ ሞዴስ፣ ለሷ የንጽህና መጠብ፣ ለልጇ ዳይፐር፣ ለሷ ደግሞ ሞዴስና ለልጇ ልብስ ጫማ፣ ለሷም ልብስና ጫማ፣ ለእናታችንም ያው ልብስና ጫማ፣ የንጽህና መጠበቂያው ደግሞ ለልጅ ያስፈልጋል ስላሉ ለልጃቸው እንሰጣቸዋለን ማለት ነው። ከዚህ በኋላ ምናልባት እነዚህን ወገኖቻችንን ማገዝ የምትፈልጉ ሰዎች ካላችሁ አድራሻቸውን እናስቀምጥላችኋለን። በቀጥታ እነሱን የምታገኟቸው ይሆናል። እናታችን እንኳን ደህና መጡ። እንኳን ደህና ቆያችሁ። እስኪ የት ነበረ ያለፈውን 3 ወር ጠፍተው ነው? ያው እንትን ብዬ ነው ታምሜ በሽተኛ ነኝ። ታምሜ ባውሎስ ነበረ። ባውሎስ ነኝ። ባውሎስ ነው የምመላለስ። አእምሮዬን ሁሉንም ስለሚያመኝ ባውሎስ ነበርኩኝ። ከዛ እንደገና ሲሻለኝ ደግሞ ወጣሁኝ። ኦኬ፣ አሁን ተሽሎታል? ደህና ኖት? አሁንም ይሻለኛል። ድምጤ ሁለት ከፍቶልኛል። እድሜ ለእናንተ፣ እድሜ ለአንተ፣ እድሜ ለህዝብ እኮ እድሜ ለእናንተ ልጆች። ኦኬ፣ እሺ፣ እግዚአብሔር ይመስገን። እንግዲህ ያኔ የእርሶን ቪዲዮ ሚዲያ ላይ ለቅቄው በነበረ ሰዓት ላይ ሁለት ሰዎች 12000 ብር ስጥልኝ ብለው እኔ ጋር ተቀምጦ ነበር። እርሶን አጥቼዎት ቆይቶ ነበር። ያን 12000 ብር እኔ ደግሞ 8000 ብር ጨምሬበት ይኸው 20000 ብር የእርሶ ነው። እሺ፣ አሜን፣ አሜን። አይገባም። ቁጭ በሉ። አሜን፣ አሜን፣ አሜን። ቁጭ በሉ። አሜን፣ ቁጭ በሉ። አሜን፣ አሜን። ሁላችሁ ግቡ ልጆቼ፣ ሁላችሁ ግቡ። እናንተን አያሳጣኝ። አሜን። ቁጭ በሉ። እቺ ልጅም ፈልጋ ይዘኝ መጣሽ። ቁጭ በሉ። አሜን። ጸለይላችሁኛል። ትንሽ ተሽሎኛል። እናንተን አያሳጣኝ ልጄ፣ እናንተን አያሳጣኝ። ማን ደረሰልኝ? እናንተ ደረሳችሁልኛል። እሺ፣ ቁጭ በሉ። ለአንቺ ደግሞ ያው ይሄ 5000 ብር ነው። ከራሴ ነው የምሰጥሽ። ለልጅሽ ለአንዳንድ ነገር መግዣ ይሆንሻል። እሺ፣ ያ እሺ። አሜን፣ አሜን። አሁን ደግሞ የምሰጠዎት ይሄ ጫማና ልብስ ነው። ንጽህና መጠበቂያ ያው ለልጆት ይሆናል። ሞዴስ ነው። ይሄንን ለልጆት ይውሰዱ። ይሄ ደግሞ ልብስና ጫማ ደግሞ የእርሶ ነው። እሺ፣ ክፉ አይንካችሁ። አሜን፣ ክፉ አይንካችሁ። አሜን፣ 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 አሜን። ማይ አሜን፣ አሜን። ልብስና ጫማ ነው። ይሄ ደግሞ ላንቺ ነው። ስጫት ለሷ። ልጄ እንደረዳኝ እርዳችሁ። እግዚአብሔር ይርዳችሁ። እግዚአብሔር ያቆይህ። ክፉ አይንካ ልጄ። መልካም ይስጣችሁ። አሜን። በቃ ተቀበይ። ያላሰበው ነገር ይስጣችሁ። አሜን፣ አሜን፣ አሜን። ተቀበይ። እናት ያፈር ልብላ። ወይ ልጆች ተቀበይ። አሜን። መልካም ይስጣችሁ። መልካም ነገር ይስጣችሁ ልጆች። ክፉ አይንካችሁ። እግዚአብሔር ይስጣችሁ። እናቶች እናንተ እንደናንተ ደክማ ላይ እንጂ እናትዬ ክፉ አይንካችሁ። አሜን። መንታውን ውለዱ። ልጆቻችሁን ያሳድግላችሁ። አሜን። እግዚአብሔር ያቆያችሁ። እናቶች አቤት፣ አቤት፣ አቤት እግዚአብሔር፣ አቤት። አሜን። ኧረ ማዘር አይገባም። ቁጭ በሉ። ክሬን ተቸግሬ አብዬ ደረስክልኝ እኮ
በጭንቅ ደረስክልኝ አባቴ። እየተንከራ ቤት ኪራይ ደርሶበት ነበር? አዎ ከትናንትና ወዲያ ነው ያለፈው። እስቲ ቆይ ቀና ብሎ እሺ ቆይ ስንት ብር ነበር ቤት ኪራዩት? ቤት ኪራዩ 250 ነው። 2500 ነው። በቃ ክፋይንካ ይኸው። አሜን አሜን። በቃ አሜን አሜን። ካሚስት ደረሳችሁልኝ። አሜን። አረ ደረሳችሁልኝ። እግዚአብሔር ይስጣችሁ። አሜን። አረ ክፋይንካችሁ። አሜን አሜን። መልካም ነገር ይስጣችሁ። አሜን። አረ እንደናንተ ደኬት ይገኛል። አረ የማይገኝ በቃ ይሄን በቃ ማይ በቃ ይሄን ያደረገው እግዚአብሔር ነው። ከኛ የሆነ ምንም ነገር የለም። አይዞት እናንተ ከሞላ ይደረሳችሁልኝ። ያቆይህ። አሜን። እናትዬ ልጅ ነህና ጎበዝ በላይ ከቆይ ያው አሜን። ቁጭ በሉ በቃ ቁጭ በሉ በቃ ቁጭ በሉ። በጣም እንወዳችኋለን። እግዚአብሔር አምላክ ከናንተ ጋር ይሁን። በተረፈ እግዚአብሔር አምላክ እሱ ይሙላበት። አሜን። በጣም እንወዳችኋለን። አይዟችሁ፣ ተባረኩ። እግዚአብሔር ከናንተ ጋር ይሁን።